ኑሩልን ኑሩልን፣ እንወዳችኋለን። በዚህ አጋጣሚ ደግሞ አንድ ነገር መናገር ፈልጋለሁ። ማለት በጣም 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 እወዳችኋለሁ፣ አከብራችኋለሁ። ስለምወዳችሁ ነው ከእናንተ ጋር የቀጠልኩትና ግን ደግሞ በጣም ለብዙ ጠላት አሳልፋችሁ ልትሰጡኝ የምትፈልጉ ወዳጅ መሳይ ጠላቶች እንዳላችሁ ያውቃለሁ እና አይ አይደለም፣ አንዴ ላውራ። ሲሪየስ ነገር ነው። እኔ ከማንም ጋር አፍ መካፈት አልወድም። የምር አፍ መካፈት ምናምን አልወድም እና እኔን መጣል የምትፈልጉ የሚመስላችሁ ደግሞ ጭራሻችሁ ነው። እሺ እግዚአብሔርን የምሬ ነው። ዛሬም ሀይሚ፣ ነገም ሀይሚ፣ ከነገም ወዲያ ሀይሚ ነው እና እኔን ጠልታችሁኝ እራሱ ማለት ነው በእኔ አንፎሎ ብላችሁ ብሎክ አድርጋችሁ ብትወጡ ራሱ በብሩኬ ታገኙኛላችሁ። በብሩኬ አይ በቃ ልናይሽ አንፈልግም ብትሉ ራሱ የትም ቦታ ታገኛላችሁ። ምክንያቱም በህልማችሁም የትም ቦታ አለው። በቃ ጊዜው የኔ ነው። እኔን ማስቆም አትችሉ በምንም ተአምር ማለት ነው እና እረፉ። ከወዳጆቼ ጋር አታጣሉ። እረፉ። ይሄ በፍቅር ነው። እኛ እኮ በእንደዚህ አይነት ጉዳይ ቢሆን ድሮ ነበር ብዙ ሰው የኔ ነገር ላይ በጣም ይበረታል ሁሉም ነገር ማለት ነው። ዝም እያልኩኝ ነው ማልፈው እና እረፉ። እሺ አይ ኖርማል ነው እኮ እግዚአብሔርን የያዘ ሰው አይወድቅም እና መቼም አጥሉኝ። እረፉ። በጣም እኔ እንደዚህ ላይቭ ላይ ራሱ ተናግሬ አላውቅም። ዩቲዩብ ላይም አንዳንዴ ምናምን ነው የምናገረው እንጂ እንደዚህ ተናግሬ አላውቅም። ግን ይሄ ላይቭ ላይ እየመጣችሁ ምናምን ደግሞ የሆነ ነገር እየለቃቀማችሁ እየሄዳችሁ ሰው አታጣሉ። እኔ በቃ በፍቅር ነው መኖር የምፈልገው ከማንም ጋር። እኔ ሲጀመር ልታይም አልወድም። ገባችሁ አይደለ? በቃ በሁሉ ነገር ትመጣላችሁ። በጣም በብዙ ነገር ልትፈልጉኝ ትሞክራላችሁ፣ ግን አልደረስኩባችሁ። በተለይ አንዳንድ ሰዎች እና በጣም ወዳችኋለሁ፣ አከብራችኋለሁ። ለሰው የሚገባውን ክብር እሰጣለሁ። ክብሬ እንዲነካ ግን አልፈልግም። መስመራችሁን አትለፉ። ሲቀጥል ደግሞ የሚዲያ ሰው ደግሞ የሁሉም ሰው አፍ መክፈቻ ነው ማለት አይደለም እና እንከባበር። ምክንያቱም ሕግ የሚባል ነገር አለ። በቃ በፍቅር ከቀጠል እንቀጥላለን እንጂ እረፉ። እሺ እንደዚህ አታድርጉ። ሴና እየወድሻለሁ የኔ እናት። ሴና እኮ ግረጅትሽ በቃ እና ደግሞ የጨረቃ ፋሚሊ አንድ ከሆነ ቅመሜ ማናችንም አንርቅም። ኖ ፕሮብሌም አይደለም። እኛ በፍቅር እንወዳቸዋለን። አዎ ባለፈው እያልኩ ነበር የተኩላ ልብስ የሚሄዱ አሉ በግ መስለው ውስጣቸው ተኩላ የሆኑ ሰዎች አሉ እያልኩ ነበር እና በውስጥም እየሄዱ የሚነካኩ አሉ። አላ የኛም ፋሚሊ እኔ እውነት ስነግራቸው አታስቆሙኝም። ጌታ ምስክሬ እግዚአብሔርን አታስቆሙኝ። እኔ እግዚአብሔር ያለኝ ሰው ነኝ። እሺ በእግዚአብሔር ነው ከልጅነት ጀምሮ እዚህ የደረስኩት እና እናንተ አወራችሁ አላወራችሁ ሲጀመር አንቺ ምንም ነገር ብትሉ ማለት ነው ሜካፕ ተቀብተሽ አርቲፊሻል ነገር ሰርጀሪ ተሰርተሽ ራሱ እኔ ናቹራሊ ይበልጥሻለሁ። ጌታ ምስክሬ እና እረፊ። ማንንም እንዳትናገሪ በእኔ ምክንያት ማለት ነው። በቃ ችግር የለውም። በቃ ስነ ስርዓታቸውን መያዝ አለባቸው። ጌታ ምስክሬ ይሄ ቲክቶክ ከፍታችሁ ከዛ ዩቲዩብ ከፍታችሁ የሀይሚ ስም የብሩኬ ስም የእናንተ እንደፈለጋችሁ የምትናገሩበት ስም አይደለም። ቤተሰብ አለን፣ ክብር አለን። በቃ በፍቅር እንቀጥል ያለ በፍቅር ይቀጥላል። እሺ ከብዛት ጥራት የሚባል ነገር አለ። የጨረቃ ፋሚሊዎችን ደግሞ እኛ እናውቃቸዋለን። ለጠላት አሳልፎ የሚሰጠኝ ሰው እኔ ቤተሰብ የለኝም። እናት፣ አባት፣ እህት፣ ወንድም ለጠላት አሳልፎ አይሰጥም። ትክክለኛ ሰው ማለት ነው እና በዚህ ልክ እኔን ለመጣል ሩቅ አትሂዱ። መቼም አጥሉኝም። አየሩ ላይ እኔ ነኝ ያለሁት ስላችሁ እወዳለሁ። መልካም ምሽት ይሁንላችሁ። እኔም ከቅመሜ ጎን ነኝ፣ እሷም ከኔ ጎን ናት። ሚስቴ ነች፣ ወደፊት የልጆች እናት። እንደዚህ አትበል። እንትን ነው ለእነሱ ቦታ ሰጥቻቸው ተጨንቄ ነው የሚመስላቸው፣ ግን ስርዓታቸውን መያዝ ስላለባቸው መስመራቸው ማለፍ ስለሌለባቸው እና ገደብ ባውንደሪ የሚባል ነገር ስላለ ነው። እሺ የሆነ ሚዲያ ላይ ስላወቃችሁን ብቻ እንደፈለጋችሁ መናገር አትችሉ። ገባችሁ አይደለ? እንደፈለጋችሁ ዩቲዩብ ከፍታችሁ ቲክቶክ ከፍታችሁ እንደፈለጋችሁ እንትና ማለት አትችሉ። የማንኛውም ሰው ስም ዩቲዩብ ተከፍቶበት ቻናል ይሄ ቲክቶክ ምናምን ተከፍቶበት እኮ ይሰራል። ግን ደግሞ ይሄ አልባሌ ነገር መስመሩን ያለፈ ቤተሰቤን የሚነካ እኔን የሚነካ ነገር ምናምን አልፈልግም። ሲቀጥል ደግሞ እኔም ሀይሚም ሜቢ ሀይሚ ጋር 2 ቻናል ሊኖር ይችላል ቲክታክ አይደለ? ቡቡ ሚል እና ሀይሚ ሚል በእኔ ስም
የከፈተችው። እኔ ግን አንድ አካውንት ብቻ ነው ያለኝ፣ ቲክታክ ዩቲዩብም አንድ ነው ያለን። በእኛ በጣም ብዙ ተመሳሳይ ያለ ሌላ ነገር ቢሰራ ይህን ሪከርድ አድርጋችሁም ያስቀምጡትም ፖስትም አድርጉት። ምንም አይነት አካውንት የለንም። ፌስቡክም ከአንድ አካውንት ውጭ እኔ ምንም የለኝም። እሷ ጭራሽ የላትም። በእኛ ስም እርዳታ እንዳትጠይቁ የሚጠይቅ ሊኖር ይችላል። ምንም ብዙ ነገር ሊመጣ ይችላል እና የኛ አይደለም። ኤፍቢ ላይ በጣም ብዙ ፎሎወር ያላቸው አውቃለሁ። 40 ምናምን ሺህ ፎሎወር ምናምን ቬሪፋይ የሆነ አካውንቱን ላውቃለሁ። እና የኔ አይደለም። የኔ አካውንት አንድ ነው። እሱም ፌስቡክ ላይ 26,000 ተከታይ ነው ያለው። ገና በቅርቡ ነው የጀመርኩት እኔ ራሱ አይደለ ወራቶች ምናምን ቢሆን ሲጀመር እርዳታ ምናምን ከተጠየቃችሁ ማንም ሰው አሁን ለምሳሌ እርዳታ ልትጠየቁ ትችላላችሁ። በብዙ ሰዎች በብዙ አርቲስቶች ስም እርዳታ ተጠይቆ ስለሚያውቅ ማለት ነው። ዩቲዩብ ተከፍቶ፣ ቲክቶክ ተከፍቶ፣ ፌስቡክ ተከፍቶ ምናምን ማለት ነው፣ ኢንስታግራም ምናምን እና እኛ መተን ላይቭ ላይ እንደዚህ እስካላወራን ድረስ ምንም አይነት ነገር እንዳይደረግ አምናችሁ ምናምን እንዳሰጡ ምንም አይነት ነገር እንዳታደርጉ እና ይሄን ልነግራችሁ ፈልጋለሁ። እኛ መተን ላይቭ ላይ ወይም ደግሞ ዩቲዩብ ላይም ሆነ በቃ ሶሻል ሚዲያ ላይ መተን እኛ እስካወራን ድረስ እኛ ያለንበት ቦታ እንጂ ሌላ ምንም የለም። እሺ እንዳታምኑ በእግዚአብሔር። በእኛ ስም የመጣ እኛን በጣም ነው የምትወዱ እናውቃለን። እና በእኛ ስም የመጣ ምናምን እንዳትፎገሩ በእግዚአብሔር። ማንም የእናንተን ገንዘብ ላባችሁ ሊበላ አይገባም እና እንዳትፎገሩ እሺ። እና በቃ እንወዳቸዋለን። መልካም ምሽት ይሁንላችሁ። እኛ በፍቅር እናንተ እንወዳለን። ኑሩልን፣ በጣም ኑሩልን። እንወዳችኋለን። እንወዳቸው ያውቃሉ። በጣም እንደምንወዳችሁ ከልብ ታውቃላችሁ። እና አንድ ሆናችሁ ሁሉንም ማጥፋት ነው በቃ የታባቱ ቦታ አትስጧቸው። ልባቸው አይረበሽ። አንዳንድ ሰዎች እንዲህ ለምን ለጠላት አሳልፋችሁ ትሰጣላችሁ የምትሉ ሰዎችም አላችሁ። ግን አሁን ቅመሜን እንዲህ ብሎ የሚናገር ሰው ወጥቶ ላይክ እንጃ ፊቱን ሁላ አያሳይም። ልብ የለውም። አሁን ወጥቶ እንዲህ ቢያሳይ ሞራል ቢኖራቸውማ ቻናል ከፍቶ በራሳቸው መስራት ይችሉ ነበር። ልብ የላቸውም። ስለዚህ ፈታ በሉ። እንወዳቸዋለን። ቻው። አይላችሁ እንግጠኝ